መታዘዝ ነው እንጂ እንደዚህ በስልጣን አልወድም አልችልም። የፕሮግራም ጥቆማ የሆነው ምንድነው ያደረገው ማን ነው የሚለውን መገንዘብ ነው። እንዴት ነው የምንወጣው ነው የሚጠይቀው ዋጋ ምንድነው የሚለው ነው። ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ አባልና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ በነበሩበት ሰዓት ቤተክርስቲያኒቷ ስለገጠማት ፈተና ቢሞቱ ምንድነው የሚያገኙ ሰው አገዛዙ እያደረሰባት ስላለው ጥፋት የሁለቱ ሲኖዶሶች እርቅና የመግባታቸው ሚስጥር ስለ ፓትርያርክ አቡነ መርቆሬዎስና ስለ ፓትርያርክ አቡነ ጳውሎስ የሚነግሩን አላቸው። ቤተክርስቲያን ተከፈለች ሳይሆን ተሰደደች። የአብይ አህመድ እግራቸው ላይ የመውደቁ ሚስጥር ምንድነው? እናንተ በመጣችሁበት መንገድ መምጣት እንችላለን እኛ ብንፈልግስ። የጫካው ሲኖዶስ መስረታና ቤተክርስቲያኒቷ ጥቁር ስለመልበሷ የሚሉን ይኖራቸዋል። የትግራዩ አቡነ ሰላማ መስረታስ ምንድነው? በሰፊው ትንታኔ ሰጥተውበታል። እናንተ የጠረጠራችሁልን ብንሆን ቆብጭነን በቤተክርስቲያን ላይ ፖለቲካ እንሰራ። በነገው ዕለት ክፍል አንዱን ይጠብቁ። ያን ጊዜ አዲስ አበባ ያሉ ሰዎች አወግዙ ይኛል። ሰብስክራይብ እያደረጉ ለሌሎች እንዲደርስ የማጋራቱን ሥራ እንዲሰሩ እንጠይቃለን። አብረውን ስለሚሆኑ ከልብ እናመሰግናለን።